ፍራይዴ መኖር ነበር። ፍራይዴ መኖር ነበር። እንግዲህ ስለሆነ ነው እንጂ በጣም ቅዱስ እንደዚህ አልመሰለህም? ማርያምን እንግዲህ አቶ ጆሲ ተጠጥቷል እንደምትመለከቱት። ለምን ዊስኪ ለምን ጎልድ ሌቨል ይዤ አልመጣም? ነው እኔ ያው ብሉ ይዣለሁ መኪና ውስጥ ነው እንያዝ። ጋይስ ድባቡ ያምራል። ቤተሰብ ተሰብስቧል። ጓደኞች መጥተዋል እንዳለ ማለት ነው። እዚህ በላይ ምን አለ? የቱ ጋር ቁጭ እንበል? እዛ ጋር ነው እኛ። ወው እንግዶች ትላልቅ እንግዶች መጥተዋል። እንግዲህ ቴንክ ዩ ብሩክዬ የኔ አባት አምሮብሻል። አንቺ ለፕሮፌሰር ኃይላም የኔ አባት እንዴ መጣ የኔ አባት ደስ ብሎናል። የኔ አባት እንያዝበት ነው አብሪዬ ታዲያስ እንታዲውራ ተመለከ ማይ ቫኬሽን ይመስላል። ማይ እኔና ሰላም ነሽ ወይ? ደህና ነሽ? ቴንክ ዩ ና ወንድም አለ እንደምን አለ? ደህና ነህ ወይ? አለን እኔ አባት እንዴት ነህ? ሰላም ነው። ቴንክ ዩ ስለመጣ ቴንክ ዩ ሶ ማች ቤቴ ለዚህ ሁሉ ሰው ይበቃል። ግን በጣም ደስ ይላል። ስብስብ ፍቅር ማለት ነው። የሀገሬ ልጆች የቲክቶክ አካውንት ፎሎ እያደረጋችሁ እሺ ፕሊዝ 1 ሚሊዮን እናድርሰው። እስኪ ታሪክ እንስራ። ዛሬ ማድረስ እንችላለን 1 ሚሊዮን። እስኪ እንቅመሰው። እስኪ ከአንድ እስከ 10 እንስጠው። እስኪ ክትፎ ነበር ይናፈቀኝ። አቶ ኃይላብ መጥቷል። እንግዲህ ነይ ቁጭ በይ አባቴ ወይ እና እንዴት ነሽ ልጅ? ሰላም ነው ወይ? ያ ብሩኬ ያዙ እንጂ ምግብ ያዙ። በኋላ ጋይስ አዲስ ዘፈን ሊለቀቅ ነው። ጆሲ ማለት ነው ከኔ ጋር እስር ቤት አብሮ የነበረ ነው። ለሳምንት አብረን የቆየ ነው። አዲስ ዘፈን ሊለቅ ነው አርብ 3 ሰዓት ላይ ማለት ነው። እኔም አሁን ልገባበት ነው ወደዛ ዘፈን። የራሳችን ግጥም አወጣን ምናምን። የሱ ብቻ ግን አሁን ላሰማችሁ ፈልጋለሁ በዚህ ስፒከር አድርጌ ማለት ነው። አሪፍ ጆሲ ብሉቱዝ ላድርግ። ምን ብሉቱዝ ራሱ ቲቪ ነው። አዲስ እረኛ ገብታ ያስተኛ ይስተኝ ጽናቱ እንጂ እኔም አልተኛ። ስምህ ማን ነው ይላሉ ጥያቄ ያበዛሉ። ከየት እንዴት እስከ ዛሬስ ወዴት ነበርክ ይላሉ። እኔም እቀጥላለሁ መልስ እሰጣቸዋለሁ። ዋናው እኔም መምጣቴ እናንተ መውደዳችሁ ነው። ከነበረው ቀን ይበልጣል ከዚህ በኋላ ያለው እላለሁ መልሳለሁ ከዛም እመለሳለሁ። ብራናው ላይ መራቀቁን በብዕር ይቀጥላሉ ይላሉ ደግሞ አንዳንዶች። አትናገር ሳታስብ ታዲያ ኬታባ መጣ ይህ ሁሉ ግጥም ባላስብ ምንድነው የምትለው? አሳሳች ሰው ለመጥላት አትፈልግ ሰበብ። ስራይ ካልተመቸህ አድብ ላፍህ አይቅደመው ስድብ። ከቻልክ ደጋግመህ አዳምጠው ለራስህም ጊዜ ስጠው። ካልተመቸህ ግን ለውጠው እየመረረህ አትዋጠው። መድኃኒት ለአዋቂ አይጋትም መጠላላቱ ምን ጥቅም ከክፋት ከመጥፎ ግጥም ዝም ሁል ጊዜ አይነግዝም ዝም ሁል ጊዜ አይነግዝም ዝም ነየነየ አርከደዋይ ሀዋነይ ዋልቀን ፈተያይ ሕዘያ ዕዘቅ አስርራም በላ ሀብላ አጮማ ሀስተያ ጽራይ ሃምበራ ገና